በዛም ጊዜ አንድ በአንድ እየዞረች የሴቶቹን ጥፍር ቼክ ለማድረግ ትወስናለች። እሷም ወደ ሴት ሰራተኞች ትሄድና ትቀላቀላቸዋለች። የእነሱንም የእጅ ጥፍር ተራ በተራ ማየት ትጀምራለች። ነገር ግን እያደረገችው ያለው ነገር ሰዎቹን ያናድዳቸዋል። ምንም እንኳን የሁሉንም ጥፍር ብታየውም የፈለገችውን ጥፍር ባለቤት ግን ማግኘት አልቻለችም። ባለቤቷም ለብቻዋ ወደ ጥግ ይወስዳትና ብዙ ሰራተኞች ያልተገባ ነገር እያደረግሽ እንደሆነ እየነገሩኝ ነው ይላታል። እሷ ግን ግድ አልሰጣትም ነበር። ጭራሽ ሁሉም የሴት ሰራተኞች መጥተው እንደሆነ ትጠይቀዋለች። እሱም መልስ ከመስጠቱ በፊት አሲስታንቱ ይመጣና አለቃቸው እየመጣ እንደሆነ ይነግረዋል። እሷንም ምንም አይነት ነገር እንዳፈጠር ይነግራትና በር ላይ ሆኖ መጠበቅ ይጀምራል። ባለቤቷን መልስ ስላልሰጣት አሲስታንቱን ተመሳሳይ ጥያቄ ትጠይቀዋለች። አሲስታንቱም የባለቤቷ ጸሐፊ ከአለቃው ጋር እንደምትመጣ ይነግራታል። በዚህ መሃል ጸሐፊዋና አለቃቸው ወደ ውስጥ ይገባሉ። ሪናም በትኩረት የጸሐፊዋን እጅ ማየት ትጀምራለች። ነገር ግን ጥፍሯን ማየት አልቻለችም። ልክ እነሱም ወደ ላይ ሊሄዱ ሲሉ መጠጥ ይዛ ተከትላት ትሄዳለች። ነገር ግን